እንስማቸው አባታችን ያድርሰናል እየተባለ የነበረው ቤት ይዘጋበት የነበረ ተማሪ አባታችን አፈርሰውን ቤቴን ይባርኩልኝ። ማናት እንደዚህ ያደረገች? እከካም የነበረው ተማሪ ጠምጥሞ ምን የኔታ ሲባል አታዩትም? በእንተ ስማ ለማርያም ስለመብራ ኖ ኮቸሮ በልቶ የነበረው ካባ ረስቷት ቁጭ። እኔ እንዲህ ያለ ካባ ይዤ አልተወለድኩ። ማናት የሰጠችኝ? ቤተክርስቲያን እኮ ናት። የሚሰማኝ ህዝብ የሰጠችኝ ቤተክርስቲያን፣ መጽሐፍ ጽፋ የሰጠችኝ ቤተክርስቲያን፣ ቆብ ካባ ቀሚስ የሰጠችኝ ቤተክርስቲያን፣ ከእንጨት መስቀል የብር መስቀል እንድንይዝ። ይህን ግን አሰርቸው እንዳይመስላችሁ እኛ ስንት እየተራብን እናንተ የብር መስቀል እንዳትሉ። ይህን ብፁዕ አቡነ ቀውስጦስ ነው የሰጡኝ ለበረከት። እሁድ ፈውስ መንፈሳዊ ስትሰብክ ይሄንን ያዝ ብለው ሰጥተውኝ ነው። ስለዚህ የእሳቸው ነው። ይሄን የሰጠችኝ ቤተክርስቲያን ናት። ቤተክርስቲያን ያልሰጠችን ምንድን ነው? ስጋው ደግሞ የሰጠችን ቤተክርስቲያን፣ መንግስተ ሰማያት የምንገባባት በር ቤተክርስቲያን፣ ከመላእክት ጋር ያዛመደችን ቤተክርስቲያን፣ አመድ የነበርነውን የሥላሴ ልጅ ያደረገችን ቤተክርስቲያን፣ ደም የነበርነው መተን በ40 ቀን በ80 ቀን ተጠምቀን የሥላሴ ልጅ ቤተክርስቲያን። ይቺ የእግዚአብሔር ከተማ ጎደሏችን የሞላችልን መርጌታው ሁሉ ዛሬ እየረሳው ነው እንጂ በእንተ ስማ ለማርያም ስለመብራ ኖ ኮቸሮ በልቶ የነበረው ካባ ረስቷት ቁጭ። መቀናደሻ ያደርጋታል እዚያ በኋላ በመቋሚ ታምርኩ መቀናደሻ። ዳረጎት ይጠጣ የነበረው ሙሉ ጽዋ፣ ዳረጎት ይበላ የነበረውን ሙሉ እንጀራ በማዕድ ፊትህን የኔታ ጨምር ለነቄስ ያርግላቸው ተብሎ ኋላ ደግሞ ለዲያቆናት ተብሎ ከፍ ያደረገች ቤተክርስቲያን ይች ናት። እና ችግራችን የሚፈታው ሌላው ቢቀር እከካም የነበረውን ተማሪ አታዩትም? ይቅር በለኝ መድኃኒዓለም ማለት አማርኛ ላርገው ብዬ ነው በእንግሊዝኛ ከማረገው። አሁን አማርኛ ሆነ ይመስለኛል አይደል? ዙሪያውን ምን ያዞረኛል ማለት ነው። እከካም የነበረው ተማሪ ጠምጥሞ ምን የኔታ ሲባል አታዩትም? ይሄን ጎደሎ የሞላች ማናት? ቤተ ክርስቲያን እኮ ናት። ጳጳሳት ምን በመሰለ ውሃ በመሰለ መኪና ማን ያደረገች? ያንን ቤተ ክርስቲያን እኮ ናት። ቤተ ክርስቲያን ያፈሰሰች። ወይ ጉድ እናንተ! ታሚ አድርሰናል እየተባለ የነበረው ቤት ይዘጋበት የነበረ ተማሪ አባታችን አፈርሰውን ቤቴን ይባርኩልኝ። ማናት እንደዚህ ያደረገች? ንገሩኝ እንጂ ቤተክርስቲያን። ኧረ ስራ የለም መሰል አድርሻለሁ አልኩ እኮ ሲባል የነበረው አባቴ በሞቴ ከኔ ቤት ገብተው ባርከውልኝ ሂዱ። ይሄ እኮ ቤተ ክርስቲያን ነው። ይቺ ቤተ ክርስቲያን ብትቆም እኮ ሁላችንም ባዶ እኮ ነን። እንኳን የነፍሱ እንዲህ እኮ የሚጠገብባት እርስ በርስ የምንናታረክባት ቤተክርስቲያን እኮ ስላበላችን፣ ስላጠጣችን፣ ስላለበሰችን ነው። ከሜዳ ሰብስባ እንደ ምናምንቴ እንጨት አምጥታ ከየሜዳው የለቃቀመችን ማለት ነው። ለቅማለቅ ማናው እዚህ ውስጥ ለቤተ ክርስቲያን ጥሩ እንጨት የሆነ ጥሩ ሰው የሆነ ከቤቷ ያደገ ማድጋ ማን ነው? ከየሜዳው ነው የለቀመችን።